ሰላም ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ። እናንተም ደህና እንደሆናችሁ ባለሙሉ ተስፋ ነኝ። ለዚህ ቻናል ዛሬ ብሪያኒ ራይዝ እንበላለን አብረን ማለት ነው። እንዲሁም ቡና አለ፣ የኢትዮጵያ ቡና አብረን እየበላን አብረን እያወራን ምናምን ነገር እንፖስታለን። ለዚህ ቻናል አዲስ ከሆናችሁ ከታች ያለችን የደወል ምልክት ሁለቴ በማጥቆር ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ሰፖርት አድርጉ። በጣም ነው ወዳችሁ አከብራችኋለሁ። ወደፊት በጣም ጥሩ ጥሩ ቪዲዮዎችን ላይፋችንን የምንፖስትበት ቻናል ይሆናል። አሁን ግን ለጊዜው በትርፍ ጊዜ ስለሆነ መሰራው ጥሩ ጥሩ ቪዲዮዎችን እየፖስቱ አይደለም እና ለዛ ነው ወዳችኋለን። እንብላ ራይስ
ቡናችን አለ እዚህ ጋር ስብሐት ለመንፈስ ቅዱስ አለ። ሩዛችንን በልተን ጨርሰናል። አሁን ደግሞ ወደ ቡናችን ስሙስ ቅዱስ አለ። ዋው እንግዲህ የኩዌት ላይፋችን ይሄን ይመስላል ጋይስ። አንድ ቀን ሁሉ እንግዲህ በራሳችን ጎጆ ቪዲዮስ ተመልሻለሁ። ለዚህ ቻናል በድጋሚ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር ሰፖርት እያደረጋችሁ ቤተሰብ ሆኑ። አንድ ቀን በራሴ ላይፍ እና በራሴ ቤት እንደምመጣ ባለሙሉ ተስፋ ነኝ። ያ አይ ሃቭ ኮንፊደንስ ያ ከታገሱ በዚህ አጋጣሚ አዲስ ዩቲዩበሮች ማለት ነው አትጨናነቁ። ምንድነው ምን ሪላክስ እያደረጋችሁ ስሩ ማለት ነው። አትጨናነቁ። ሰዓቱን አስተካክሉ። ሰብስክራይብ 1000 ሰብስክራይብ ማሙላት በጣም ቀላል ነው። በጣም ከባድ የሚሆነው 4000 ወቻዋሩ ነውና ብዙም አታስቡሽ የኔ ውዶች፣ የኔ ማሮች። እኔ በሞላ ሰዓት ይሙላ ብዬ ነው እንግዲህ በ7 ወሬ ሞኔታይዝ ያደረጉትን ቻናል ማለት ነው። እግዚአብሔር ረድቶኝ፣ እግዚአብሔር የተመሰገነ ይሁን። ዋው በጣም ጥማት ቡና በነገሬ ላይ ቡና ጣሽ አድርጌ ማለት ነው። 2 ክፍል ቤት አለኝ። እሱን ጸጥጥ አደርጋለሁ ማለት ነው። የሰው ልጅ ግን ማርያምን ጤና ኑሮት ማለት ነው ስራ በዛብኝ ምናምን ማለት የለብንም። የሆነት በጣም ከባድ ነው የሚሆንብን። እሺ ወደፊት ላይፍ እና ተመስገን ጤና ይላለን ማለት ነው። ደስተኛ ሆነ ነው መስራት ያለብን ጋይስ። ከኔ ተማሩ። እኔ 1 አመት ሙሉ በክራንች ነበረ ስሰራ የነበረው ያያችሁ ታውቃላችሁ ማለት ነው። ተመስገን አሁን ላይ እኔ በጣም ደስተኛ ነኝ። አንዳንድ ያልተስተካከሉ ነገሮች አሉ። እሱን ደግሞ እግዚአብሔር እንደሚያስተካክልልኝ ባለሙሉ ተስፋ ነኝ ማለት ነው። ለማንኛውም በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ እያልኩኝ እዚህ ጋር አሰናበታችኋለሁ ማለት ነው። በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። ለዚህ ቻናል በድጋሚ አዲስ ከሆናችሁ ከታች ያለችውን የደወል ምልክት በመንካት ሰብስክራይብ፣ ላይክ፣ ሼር፣ ኮመንት ሰፖርት አድርጉ።